ካቤን እንድትርቂ በተደጋጋሚ ነግሬሽ ነበር አይደል? ለዛሽ ለደሃ የሚሰጣትን ክብር ሩብ እንኳን አይሰጠኝም። ቆይ እሱ ወንድ አይደል እንዴ? እንዴት ስሜት አይኖረው? ይኸው ከብሌን ጋር ማደራችንንም በሌላ መንገድ ነው የያዘችው። ቦታህንማ ያላወቅከው አንተ ነህ። ቆይ በዛ በጨለማ ቤትሽ ድረስ ሲመጣ ምን ፈልገኝ ነው አለሽ? ቆይ እሱ ደግሞ ምን ሊሆን ነው የሚለው? ጭራሽ የቅምጥህ ገላ ጓጉቶ አድረህልኝ መጣክ። አባዬ ካልመጣ አልበል። ወይኔ ውሻ እመኝኝ አለቃት። ቲና የአባት ፍቅር ያስፈልጋታል። አሁን ባሌት እንዳለ ካልነገርሽኝ ከዚህ ቤት አልወጣም። በጥፊ ሳላችሁ ከዚህ ብትወጡ ይሻላል። የኔና ያንተ ኃጢያት ነው ከተባለ ከዛሽ ሰላቢ ጋር ያረከው ምን ሊባለው? በተለይ ቤት የምታፊው ቡና ናፍቆኛል። ምንም ችግር የለውም እኔ ማፈላለላለሁ። ካላደረግነው እያልክ ስታስገድደኝ የነበርከው እንደውም አንተ ነህ። እኔ ፈቃደኛ አልነበርኩ። ቆይ ለምንድነው ከህይወት የማትወጣው? ውጣልኝ አቤል። እና ጨክና ሄደች ነው የምትለኝ? እሷ ልሄድ ካለችማ ቆየች። እኔ ነበርኩኝ በጉልበት ያቆየኋት። ቆይ ወደዛ ቤት ሄደች ህይወቷ አደጋ ላይ አይደል የሚወድቀው? ብሌን እኮ እንደዚህ ናት። ሰውን አስከፍታ የምታገኘው ጥቅም አትፈልግም። የኔና የሩት ጸብ በእሷ ምክንያት የሆነ ነው የሚመስላት። እሷ ግን ያላወቀችው እኔና ሩት ከድሮም ጀምሮ ግንኙነታችን ትክክል እንዳልነበረ ነው። እና ቆይ አሁን ምን ልታደርገው? እኔ እንጂ አላውቅም። ግራ ግብት ብሎኛል። ሩትም ከእለት ወደ እለት ጸባይዋ ወደ ሴጣንነት እየተቀየረ ነው። ወይኔ ጓደኛ ምን አይነት ጭንቀት ውስጥ ነው ቆይ የገባው? ከዛ ቤት መውጣትሽ ግን ምንም ጥሩ አላደረግሽ። ምን ማድረግ ነበረብኝ ማርቲዬ? ነጋ ጠባ በእኔ ምክንያት የተጨቃጨቁ እኮ ነው። ይጨቃጨቋ። ሲጀመር እኮ ግንኙነታቸው ራሱ በእውነተኛ መንገድ ላይ የተመሰረተ አልነበረ። ሊሆን ይችላል፣ ግን እኛ እንዲህ ብለን መፍረድ አንችልም። ለምንድነው ማንችለው? ሩት ለገንዘብ ብላ እንደቀረበችው እኮ ከገዛ እንደበቷን የሰማሽው አይደል? እሱም ልክ ነሽ፣ ግን አቤል እውነቱን እንዲያውቅ ማገዝ እንጂ ማጣላት አንችልም። ውሳኔው የራሱ ነው። ከዛ ቤት ወጥተሽ እንዴት ነው ከዚህ ቻሪ የምትድኘው? እሱ ነው ግራ የገባኝ። ቆይ እቺ ማትረባ አሳያታለሁ። ምን ልታደርጊ ነው? እሱን አውርቼ ሳይሆን አድርጌ ነው ማሳይሽ። ብቻ እንደባለፈው ልትደባደቢ ባልሆነ። እሷን ለእኔ ተያት። ያንቺ ግን ቤት መመላለስ አደጋ የለው? አዎ ነገሩ ስለቆየ ይረሳሳል ብዬ አስባለሁ። ለማንኛውም ራስሽን ጠብቂ። ሁሌም ከጎንሽ እንዳለው ታውቂያለሽ አይደል? አውቃለሁ ማርትዬ። አንቺ ከጎኔ ባትሆኚ ችግር የማን ያዳምጠኝ ነበር? ደግሞ አንቺ ባታግዥኝ እዚህም ባልደረስኩ ነበር። አይ ደግሞ ጀመረሽ እንግዲህ እና ሩትዬም ዛሬ አኮራሽኝ። እቺ ልጅ እኮ ተገላገላት። የት አባቷ? እኔ ሩት ሲነሳብኝ ማን እንደሆንኩ አላወቀችም። ምን ችግር አለው ታዲያ? አንቺም እኮ ማንነትሽን በደንብ ነው ያሳየሻት። ታውቂያለሽ፣ እኔ እኮ የገረመኝ ከሷ በላይ አቤል እንደዛ መውረግረግ ነው። ቆይ እሱ ደግሞ ምን ሊሆን ነው የሚለው? ጭራሽ ምን ቢለኝ ጥሩ ነው? የኔና ያንቺ ግንኙነት በሷ ምክንያት ሳይሆን ከስር መሰረቱ የተበላሸ ነው አላለም መሰለሽ? ሩት አትበይኝ። ለዚህ ለተናገረው ንግግር እያንዳንዱ አስከፍለዋለሁ። ጎሽ ሩትዬ፣ እኔ ማውቃት ሩት እቺ ናት። እኔ ምልሽ ሰላምዬ፣ ስዩ ምን አግኝተሽዋል እንዴ? በጣም ነው እሱ ነገር እያሳሰበኝ ያለው። ኧረ አላውቅም፣ ግን ለምን ጠይቅሽ? ታውቂ የለ ስዩ ምን አሁን ላይ ብሎክ አድርጌዋለሁ። ምናልባት እኔ ላይ ሲደውል ካልሰራለት አንቺ እንዳይበጠብጥሽ ብዬ ነው። ለእኔ አታስቢ ጓደኛዬ። እኔ እንዴት አድርጌ ራሴን መንከባከብ እንዳለብኝ አውቃለሁ፣ እንዴት ማባረር እንዳለብኝም ጭምር። ደግሞ እባክሽ ሰሞኑን እርግዝናው ነው መሰለኝ በጣም እየተነጫነጭኩ ነው። እውነት ነው እንጂ ያው ነበርሽ ማለት ድሮም ተነጫናጭ ነሽ እያልሽኝ ባልሆነ። አረ በፍጹም። ሲጀመር የእርግዝና ባይኖር እንዴት ብሌን ታስወጫት ነበር? በየትኛው አቅምሽ? እሱን እኮ ነው የምልሽ ሰላምዬ። አዎ ይልቅ አንቺ ወሬሽ አይጠቀም። ቀጣዩ እርምጃችን ምንድን ነው? እና እንዴት ነህ አቤል? ደህና ነኝ ብሌን። አንቺስ እንዴት ነሽ? ስራ ምን? ተመስገን ነው፣ እየሰራን ነው። ቡና ልቅዳለሁ? እሺ አመሰግናለሁ። ዛሬ ደግሞ ሳትመጣ ቆየህ እኮ። ያው የቢሮን ስራ ታውቂው የለ ትንሽ ጥሩ ሁኔታ ላይ አይደለሁም። ተከማችቶ ጠበቀኝ። ይገባኛል። ይህን ሁሉ ችግር በእኔ ምክንያት ስላሳለፍኩ በጣም ይቅርታ። ሁለተኛ እንደሱ እንዳትይ። አንቺ መቼም ችግር ሆነሽብኝ አታውቂም። ዛሬ እንደውም አመጣጤ አንቺን ወደ ቤት ልወስድሽ ነው። ወይ አቤል፣ ወደዛ ቤት እንኳን አልመለስም። አንተ እስከ መቼ በእኔ ችግር ትጨነቃለህ? የራስን ህይወት እኮ መኖር አለብህ። ለምንድን ነው እንደዚህ የምትይኝ? አንቺ መቼም ችግር ሆነሽብኝ አታውቂም። እንደውም እናንተ ከሄዳችሁ በኋላ ቤቱ በጣም ጭራለ። ቲናዬም በጣም ነፍቃኛለች። ቲና እኮ አንተንም ትጠይቀኛለች። በፈለክበት ቀን ቤት ሄደህ ያት። እሷን ብታይ በጣም ነው ደስ የሚላት። ታውቂያለሽ ብሌን፣ ቲና እውነተኛ ልጅ ነው የምትመስለኝ። ሳያት በጣም ነው የምታሳሳኝ። ቲናዬ እኮ አንተንም እንዳባት ተቀብላለች። ብታያት በፊት እናትና አባቷ እንዳመጣት አስጨንቀኝ ነበር። አሁን ግን አንድም ቀን አንስታብኝ አታውቅም። ቲና የአባት ፍቅር ያስፈልጋታል። ለእሷ ስትይ ወደ ቤት መመለስ አለብሽ። አይ የአባት ፍቅር ቢያስፈልጋትም ወደዛ ቤት ግን አንመለስም።
አቤል ጭራሽ አምሽተህ መግባት ጀመርክ? ሩት እባክሽ አሁን እንዳትጀምሪኝ። አቤል አንተ እኮ ባለ ትዳር ነህ። አሁን ደግሞ የልጅ አባት ልትሆን ነው። ለምን አትከበርም? ይኸውልሽ ሩት፣ እኔ በነፃነት መኖር የምፈልግ ሰው ነኝ። በዚህ ግባ በዚህ ውጣ እያልሽ ግራ አታጋቢኝ። በነፃነት የምትለው እንደፈለክ ለመንዘላዘል ነው? ቆይ አንቺ መቼ ነው ካፍሽ ጥሩ ነገር የሚወጣው? ሁሌ ጭቅጭቅ አይሰለችሽም? አቤል አንተ እኮ ነው የምናገረው ነገር በሙሉ ጭቅጭቅ እየመሰለክ ያለው። ጭራሽ እኔን ጭቅጭቅ የሚመስለኝ? አዎ በነገራችን ላይ እኔ እንደምፈልገው እንድትሆንልኝ ስለምፈልግ ብቻ ነው ሁሌ የምናገርክ። እንግዲህ ያው ሲወጣልሽ። አቤል አቤል ጥለኝ እየሄድክ ነው? አቤል ወይኔ ሩት። ቲናዬ ለምን ታስቸግሪያለሽ? እባክሽ በይ። አልበላም አልፈልግም። ለምን ደግሞ አባዬ? አባዬ ካልመጣ አልበላም። አባዬን ነገ ታገኘዋለሽ። ደግሞ እኮ እሱ ምግብ እንድትበይ ነው የሚፈልገው። አልበላም ማለትሽን ቢያውቅ በጣም ነው የሚያዝንብሽ። እህቴ ቆይ ለምንድን ነው ከአባዬ ቤት የወጣ ነው? መውጣት ስለነበረብን ነው። አውቃለሁ ሩት ስለማትወደድ ነው አይደል? ለምን ደስ ትያለሽ? አይደለም አውቃለሁ ሩት በጣም መጥፎ ሰው ናት። ሁለተኛ እንደሷ አትበይ አላልኩሽም? እሺ ወቀቀት። አሁን አራትሽን ትበያለሽ። እሺ አይ አራበኝ። ደግሞ በሰዓት ማን መጣ? ማናው? ይግቡ። ሰላም ቲናዬ፣ እንዴት ነሽ? በጣም ናፍቀኝ። እኔም በጣም ናፍቀሽኝ ነው የመጣሁት። ግን ለምንድን ነው ከአንተ ቤት የወጣ ነው? ቲና ይኸው አባዬ መጥቷል። አሁን እራትሽን በይ። እንዴ ቲናዬ ምግብ አልበላም ብለሽ ነበር እንዴ? አዎ እሱ ካልመጣ አልበላም ብላ ያስቸገረችኝ ነበር። ለምን ቲናዬ? እህትሽንማ ማስቸገር የለብሽም። ሁለተኛ አልበላም እንዳትያትሽ። ግን አንተ እንዴት በዚህ ሰዓት መጣ? እኔማ ትንሽ ደብሮኝ ነበረ። በዛ ላይ ደግሞ ቲና ናፍቃኝ ስለነበረ ሊያት ብዬ ነው። እንኳን መጣ። እንደውም ቆንጆ እራት ሰርቻለሁ። ብዙ ትበላለህ። ደስ ይለኛል። እንደውም የቤት ምግብ ናፍቆኝ ነበር። ወይኔ ሩት፣ ይህ ብሽቅ ጭራሽ ቤቱን ትቶ ውጭ ማደር ጀመረ። ቆይ ግን እንዴት ቢንቅሽ ነው? እኔ ማደሩ መች አስጨነቀኝ? ንቀቱ እንጂ። ጭራሽ አምሽታ እንዳትመጣ ስለው አድሮ አይመጣም። ቆይ ግን የት አድሮ ይመስልሻል? እኔ ይህን በምን አውቃለሁ? ሰላም ጠንቋይ አልቀልብ። ውይ ሩትዬ ብልጥ ትመስይ ነበር። አንቺ ደግሞ ባሽሙን መሳደብሽን አቁሚ። እውነቴን እኮ ነው ሩቴ። ምን ለማለት ፈልገሽ ነው? ቆይ ለምን ለማለት የፈለግሽውን ነገር በግልጽ አትናገሪ? ብሌን ጋ ነው የሚያድረው። ቆይ ሌላ የት ማደር ያለው? እውነትሽን እኮ ነው ለነገሩ። ወይኔ እቺ ውሻ እመኝኝ አለቃት። ባልሽን ቀምታሽማ በፍጹም መተው የለብሽ። እሺ ቆይ ምን አባቴ ነው ማድረግ ያለብኝ? ምን ችግር አለው? እዛ ቡናው የምቀቀልበት ቦታ እንሄዳለን። እውነትሽን እኮ ነው ሰላምዬ። ለማንኛውም ነይ እንሂድ። አሁን ልንሄድ? አዎ እኔ መጠበቅ አልችልም። ብታይ እንዴት እንዳሳዘነኝ። በጣም ነው እንዳያሳዘንሽ። ታይ ማርቲ አትቀልጅ። እኔ ከልቤ ነው። እኔስ መች ቀለድኩኝ? ቆይ በዛ በጨለማ ቤትሽ ድረስ ሲመጣ ምን ፈልጌ ነው አለሽ? ደብሮት፣ በዛ ላይ ደግሞ ቲና ስለናፈቀችው ለያት እንደመጣ ነው የነገረኝ። ውይ እውነትም ያሳዝናል። ለነገሩ እንኳን መጣ። ቲና ምግብ አልበላም ብላ እያስጨነቀችኝ ነበር። ደግሞ እንደባለፈው ትታመምብኛለሽ ብዬ ነበር። ይህን ያክል መቀራረባቸው ግን በጣም የሚገርም ነው። እኔ ራሱ ከእናትና አባቴን አምጭ ጥያቄ ነው የገላገለኝ። ውይ በጣም እንጂ። እና ወደ ቤቱ ተመልሶ ሄደ ይመስልሻል? ታዲያ ከቤት ውጭ ወዴት ይሄዳል? አይ ደብሮት ነበር ስላልሽኝ ነው። እና ምን አገናኙ ከቤት ውጭ ማደር? ምናልባት ያችን ዝናዛ ሚስቱ በታጭታ ቢሆንስ? እሱስ ልክ ነሽ። ማን ያውቃል? አንቺ ግን የሰው ባል ስትቀሚ ትንሽ አታፍሪ? ደግሞ ምን ቀረሽ? ምን ቀረሽ? ቆይ ባሌን ማማለልሽ ሳያንስ ምን ቀረሽ ስትይ ትንሽ አታፍሪ? ምስኪን ሰው መስለሽ እንደዚህ ስታደርጊ ትንሽ እንኳን አታፍሪም? ምንድን አንቺ የምታወሪው? መነጋገር ካለባቸው ሁለቱ ይነጋገሩ። ምንድን አንቺ የምታወሪው? አንቺ ደግሞ ማንሽ? ባለፈው ሩትን የደበደብሻት አንቺ ነሽ? ከፈለግሽ አንቺንም ደብድቤ ያሳይሻለሁ። እባካችሁ አሁን በቃችሁ። የመጣችሁት የስራ ቦታ ነው። የምትናገሩትን ተናግራችሁ ከቤት ይወጡልኝ። ድንቄም የስራ ቦታ ወግ ወጉን ይዘሽዋል። እባክሽ አንቺ ስድብና ጭቅጭቅ የዕለት ተዕለት ኑሮሽ ነው። ምንም ልልሽ አልችልም። ቆይ አንቺ ያን ያክል ሩትን ለመናገር ማን ነው ድፍረቱን የሰጠሽ? አንቺ ከስር አራግቢልኝ ብላ ቀጥራሽ ነው ከስር የምታራግቢላት? በቃ አሁን ስራ ቦታ ይለቃችሁ ውጡ። አሁን ባሌ የት እንዳለ ካልነገርሽኝ ከዚህ ቤት አልወጣም። ያምሻል እንዴ? ስለምንድን ነው የምታወሪው? እባክሽ ባላወቀ ለመሆን አትሞክሪ። አቤል አንቺ ቤት እንዳለ በደንብ አውቃለሁ። አቤል እኔ ጋ የለም። ዝም ብለን ያልሹን የምናምን ጅሎችን መስልሻለሁ? አቤልን ካላመጣችሁ እኔ ከዚህ ቤት አልወጣም። የምትሰሚኝ ከሆነ ስሚኝ። አቤል የት እንዳለ አላውቅም። እሱን ማምንሽ ይመስልሻል ብሌን? ስለ አንቺ ማመን አለማመን ይጠይቅሽ የለም።
አሁን ከዚህ ውጡልኝ። ቆይ ባንወጣስ ምን ልታመጪ? በጥፊ ሳላችሁ ከዚህ ብትወጡ ይሻላል። አንቺን ደግሞ ምለቅሽ መስሎሻል? አሳይሻለሽ። አሁንስ እጅሽ ማን ያዘው? ሞክሪኛ። ሰላምዬ በእናትሽ ተነሽ እንውጣ። ከነዚህ መንደሬ ጋር ራሱ ቁጭ ብሎ ማውራቱ ልክ አይደለም። ተነሽ። ትሰሚኛለሽ? ሁለተኛ እዚህ ብትመጪ አለቅሽም። እሺ? ምን ይመስላል? አሽቃዋጭች። ማርትዬ አንዴ ስልክሽን ክፈችልኝ። ምን ሆኖ ነው? ማንን ነው? ስልኩ አይሰራም እኮ። ለአቤል ደውዬለት ነበር ግን ስልኩ ዝግ ነው። ምን ሆነ ይሆን? እኔ ምን አውቃለሁ። ወይኔ አዋረድ ይችላል። እመኝኝ አለቃት። እኔ እኮ የሚገርመኝ ይሄ ሁሉ ነገር በአቤል ምክንያት መሆኑ ነው። አንቺም ግን ከአቤል ጋር ጭቅጭቅሽን ቀንሽ፣ አለበለዚያ ይሸሽሻል። ቆይ ከኔ በምን አይነት መንገድ ነው ያቺ ድሃ የተሻለችበት? ሲጀመር እኮ ድሮም ወንዶች የተሻለ ነገር አይፈልጉም። ጠብቄ ሩት አይደለሁም ባልሰራላቸው ሁለቱንም። ማርታ በሰላም ሊደውልሽልኝ? አዎ በሰላም ነው። ትንሽ ብሌን ስትጨናነቅ ስላየኋት ምናልባት መፍትሄ ማምጣት ከቻልክ ብዬ ነው። ብሌን ደህና ናት? ቆይ የት ሄዳ ነው? ብሌን በጣም ደህና ናት። አሁን ቲናን ከትምህርት ቤት ለማምጣት ሄዳ ነው። እና አሁን ምን ልርዳሽ? አቤል ስደውልለት ስልኩ አይሰራም። ባይገርምሽ በጣም ስራ በዝቶብኝ እሷ ጋር ራሱ አልደወልኩላት። ቆይ ምን ተፈጥሮ ነው? ትላንት ደብሮት ብሌን ጋር ሄዶ ነበረ። ከዛ ራት በልቶ ተመለሰ። እሺ ከዛስ? ብሌን ወደ ቤቱ የተመለሰ ነበር የመሰላት። ከዛ እነዛ ቀውሶች መጥተው ቤቱን ቀውጥ ያደረጉት። ቀውሶች? ገባኝ። እነ ሩትን ማለትሽ ነው? እንደፈለክ ብለህ ጥራቸው። ለብሌን ቤት እንዳላደረ ነግሯት ነበረ። እኔ ደግሞ ስደውልለት ስልኩ አይሰራም። ቆይ የት ሄዶ ይሆናል? ምናልባት ሲከፋው የሚሆንበት ቦታ ይኖር ይሆን? ምናልባት ሲከፋው የሚሄድበት ቦታ አለ ወይ? ሂጄ እዛ ያየዋለሁ። በእናትህ ጆኒ፣ ብሌን በጣም ተጨንቃለች። እንዳገኘኸው ግን ደውልልኝ። አታስቢ፣ እደውልልሻለሁ። እሺ እጠብቃለሁ። አመሰግናለሁ። አንቺ ግን ደህና ነሻ? እኔማ ደህና ነኝ። ምን ሆናለሁ ብለህ ነው? ብሌን ግን እንዳንቺ ጠባቂ ጓደኛ ስላላት በጣም እድለኛ ናት። እኔስ ብትል በጣም እድለኛ ነኝ። እንዴት ጥሩ ልጅ መሰለች። መገመት እችላለሁ። በቃ እንዳገኘው ትደውልልሻለሁ። ቆይ አንተ ከቤት ውጭ አድር ማታቅ ልጅ ምን ያህል ብታበሳጭ ነው? ቆይ ሆቴል ይደረደርከው? ኧረ ተወኝ በእናትህ። ድምጿ ራሱ እንዴት እንዳስጠላኝ። ሰው እንዴት ሁሌ ነዝናዛ ይሆናል? ቆይ ብሌን ጋር ለምንድን ነው የሄድከው? ቴናም ደግሞ ናፈቀች። በዛ ላይ በጣም ከፍቶኝ ነበር። ቲና ናት ብሌን ናት የናፈቀች? ውይ አንተ ደግሞ ጀመረህ እንግዲህ። ውይ ረስቼው። ደውላልኝ ነበር ማታ እኮ አግኝቻት ነበረ። ብታይ ሩት የብሌን ስራ ቦታ ሄዳ ማለት ነው ቀውጤ አድርጋለን የመጣችው። ምን ደግሞ ምን ቀረኝ ነው ያለች? አንተና ብሌን ጋር አደርክ ነው የመሰላት። ወይኔ አቤል፣ ቆይ እንዴት አላሰብኩት። እና ግን ብሌን ደህና ናት? ደህና ናት። ደግነቱ ማርቲ ይዛው ነበረች። እና ምን ተፈጠረ? ደህና መሆንን ልታረጋግጥ ስትደውልልህ እኮ ስልክ ዝግ ሆነባት እና ደግሞ አንተን እንደፈልገ እሷ ናት የነገረች። ወይኔ ይገርማል። ግን ምኑን የገረመ? አንዷ በባዶ ቤና ሴት ጋር አደርክ ብላ ያዙ ልቀቁኝ ትላለች። አንዷ ደግሞ ምን ሆነ ብላ ትጨነቃለች። ጥሩ እኮ አልሰራም። እኔም አንተን ለማግኘት ምን ያህል እንደለፋ አይታየማ። ምን ላደርግ? ስልኬ እኮ ባትሪ ዘግቶብኝ ነው። የት ጠፍተህ ነው? ትንሽ መረጋጋት ፈልጌ ነበር። ቢሆንስ እዚህ ነኝ አይባልም። ሰው ይጨነቃል እኮ። ይቅርታ አድርጊልኝ፣ ስልኬ ባትሪ ዘግቶ ስለነበረ ነው። ደህና ሆነ ስላየሁህ ደስ ብሎኛል። ይሄን ያክል ለእኔ ትጨነቂያለሽ ብዬ አላሰብኩም ነበር። ምን ማለት ነው? አንተ እኮ ማንም ያላደረገልኝን ያደረግልኝ ሰው ነው። እንዴት እንደዚህ ታስባለህ? ቢሆንም ለእኔ የሚጨነቅ ሰው ስላለ በጣም ደስ ብሎኛል። ግን የት ሄደህ ነው? ቤትም እኮ አላደርግም። ሩት በእኔ ምክንያት ስለተናገረችሽ በጣም ይቅርታ። አንተ ደግሞ ለምን ይቅርታ ትጠይቃለህ? አንተ እኮ ምንም አላጠፋህም። አጥፍቻለሁ እንጂ እኔ ራሴን እያሰብኩኝ ደግሞ የሩትን ጸባይ እያወኩኝ። በቃ ያለፈው አልፏል። ደህና ሆነ ስላየሁ ደስ ብሎኛል።
ጭራሽ የቅምጥህ ገላ ጓጉቶ አድረህልኝ መጣክ? ከአሁኑ ልጀምሪ ነው? ንገረኝ እስቲ የት አድረን የመጣኸው? እሱ አንቺን አይመለከትም። ጥሩ ጭራሽ ለዚህም በቅተናላ። ቦታሽን ብታቂ ኖሮ ይህን ያህል ባልተደራደርሽ ነበር። ቦታህንማ ያላወቅከው አንተ ነህ። የልጅህ እናት መሆኔን እኮ በጣም እየረሳኸው ነው። እሱም ቢሆን እንዴት እንደተፈጠረ ጠንቀቀሽ ታውቂዋለሽ። ጥሩ ልጁን ላለመቀበል ነው ሁሉ ዳርዳርታ። እሺ እንደውም ልጁን አስወርደዋለሁ። አንተ ለቤተሰቦችህ ምን አይነት ምክንያት መስጠት እንዳለብህ በደንብ አስብበት። ስለምን ማስወረድ ነው የምታወሪው? በእኔና አንቺ ኃጢአት ልጁ መጎዳት የለበትም። ምን እያልክ ነው አቤል? እኔ እናንተ ያደረግነውን ነገር ኃጢአት ነው እያልክ ነው? የኔና ያንተ ኃጢአት ነው ከተባለ ከዛች ሰላቢ ጋር ያደረግከው ምን ሊባለው? ቢገባሽ ከገዛ ቤቴ ትላንት የወጣሁት በአንቺ ግትርነት ነው። ስለዚህ እባክሽ አትጨቅጭቂኝ። ጭራሽ ደግሞ መማገጥን ፈልገ ነበር። እንግዲህ ያቺን ወፈፌማ እመነኝ እሰራላታለሁ አቤል። እንዲህ ነችና እንግዲህ እኔ አሁንስ በጣም ምርር ነኝ። ቆይ እሷን ያላስደሰታት ነገር ምንድን ነው? እሷ ሚስት ጥሩ ነገር ታይቷት ያውቃል? ይኸው ከብሌን ጋር ማደራችንንም በሌላ መንገድ ነው የያዘችው። አሁን ከእሷ ጋር ወደፊት እንዴት ነው የምትቀጥሉት? አላውቅም። እሷ አይደል እንደ ግራ ግብት ያለኝ። ደግሞ እኮ ሽምግልናው ነገር ነው። እኔ ጭንቅ ብሎኛል። በሆነ መንገድ ማስቆም አለብን። ይኸውልህ አማራጭ አይጠፋም ማለት ምክንያቱም ቀኑ ነገ ነው። ብቻ በሆነ መንገድ ማስቆም አለብን። እሺ ቆይ አሁን ምን ልታደርግ አሰብክ? አላውቅም፣ ግን እማዬንም አባዬንም ማሳዘን አልፈልግም። እነሱ ደግሞ ሩትን በጣም ወደዋታል። በዚህ ዘመን እኮ የቤተሰብ ሰርግ ቀርቷል። አሁን እንደሱ ብትል ማን ያምናል? ማንስ ይሰማል? ወይኔ አቤል። ሰላምዬ ብታይ እኮ እንዴት እንደሚያደርገው። ምናልባት አንቺም ጭቅጭቅ እያበዛሽበት እንዳይሆን። ሰላም ቆይ እሱ ካደረገው አንጻር እኔ ምን አደረግኩኝ? ነገ ነው አይደል ሽምግልናሽ? አዎ እሱማ አንድም ልቤ የተረጋጋው ለዛ ነው። ታዲያ ለምንድን ነው ይሄን ያለ የእሱ ነገር እንደዚህ ያሳሰበሽ? ብሌን እንደውም ከዚህ ቤት አስወጥተሻታል። ሽምግልናውም ደግሞ ነገ ነው። ቆይ ምንድን ነው ሌላ የሚያሳስብሽ ነገር? ምን ማለትሽ ነው ሰላም? እኔ በአቤል ልክ ማንም ንቆኝ አያውቅም። ይሄ ልሽ ግን ሳታስቢ ወደ ፍቅር ተለውጦ አላማሽ እንዳያስትሽ እኔ በተደጋጋሚ ነግሬሻለሁ። ተስቂ እኔ ነው ፍቅር የሚይዘኝ? እኔ ሩትን እኔ ከልቤ ነው የነገርኩሽ። በኋላ ሰላም ምን አለች እንዳትዪ። በይ ሰላምዬ፣ ይልቅ እንዴት ነው ልቦን ማግኘት የምችለው? እስኪ ንገረኝ። ቆይ ለምን እንደዚህ አታረጊም? ምን ላድርግ? ቡናሽ እንዴት ናፍቆኝ እንደነበር። እስኪ ናፍቅ ለምን ትቆያለህ? መቼ ቆየው? ሱስ ሆነብኝ። በየሰዓቱ እያሰኘኝ ተቸገርኩ እንጂ። ምንም ችግር የለውም፣ እኔም አፈላልሃለሁ። በተለይ ቤት የምታፊው ቡና ናፍቆኛል። ለምን ወደ ቤት አትመለሽም? አይ አልመለስም አቤል። ለነገሩ እውነትሽን ነው። ሰላም ሲኖር እኮ ነው። እኔ ለሱ ብዬ አይደለም፣ በእኔ የተነሳ እንድትጣሉ ስላልፈለግኩ ነው። ብሌን ግን ከማን ነው የጥሩነትሽን የወረድሽው? አረ እኔ ማምን አደረግኩልህ? እንደውም አንተ እኮ ነህ ከአደጋ የጠበቅኝ። እኔም አቅም ኑሮኝ ከሚመጣብህ አደጋ ብጠብቅ ደስ ይለኝ ነበር። የምን አደጋ ነው? ምን መሰለህ አቤል፣ ይቅርታ። ሄሎ፣ ምን? እሺ አሁኑ ነው መጣው። ምን ተፈጥሮ ነው? ስራ ቦታ ትንሽ ችግር ተፈጥሯል። አሁኑ ነው መሄድ አለብኝ። እሺ በቃ ራስህን ጠብቅ። እሺ። እንዴት ነኝ አቤል? ምንድን ነው እሱ የለበሽው? ምን ነው አላማረብኝም እንዴ? ከዚህ በኋላ እኮ በቃ እርጉዝ ነሽ። ስርዓት ያለው አለባበስ መልበስ አለብሽ። ምንድን ነው እሱ? አቤልዬ ምንድን ነው? በቃ ከባሌ ጋር ጥሩ ምሽት ለማሳለፍ እየሞከርኩ ነው። ምን ሆነሻል? ምን ሆንኩኝ ደግሞ? እንደዚህ አትቆጣኝ፣ እኔ እርጉዝ ነኝ። እሺ ስራሽ ግን ምንም የእርጉዝ አይመስልም።
እስኪ አንዳንዴ ለምትናገረው ንግግር እንኳን ስርዓት ይኑር። አንቺ መቼ በስነ ስርዓት አደረግሽው? ቆይ ከእስከዛሬው የተለየ ነገር ምን አደረግን? ምን ለማለት ፈልገሽ ነው? አቤል ምንም እንዳላደረገ ሰው አክት ለማድረግ አትሞክር። በቃ ያኔ እኮ ሁሉ ነገር እኔ ሳልፈልግ አንቺ ቀምረሽ እንዳደረግሽው ጠንቅቀሽ ታውቂያለሽ አይደል? ኧረ እባክህ በተቃራኒው ካላደረግነው እያልክ ስታስገድደኝ የነበርከው እንደውም አንተ ነህ። እኔ ፈቃደኛ አልነበርኩም። ውሸት፣ ቢያንስ ውሸት እንኳን ተይ አይደል? አቤል አሁን እያደረግክ ያለኸው አንተ የሰማኸውን ነው እያመንክ ያለኸው። እኔ ደግሞ ያየሁትን ነው። እና የኔ ጓደኛ ምሽትሽ እንዴት ነበር? ወይ ሰላም። ቆይ ስለ ምሽት ነው የምታወሪው? ማለት መቼስ ምንም ነገር አልተፈጠረም አትይኝ? ምን ይፈጠራል? ይሄ የማይረባ ጭራሽ እኮ ደግሞ ልክ ይሄን ነገረኝ። ቆይ እሱ ምን አባት ሁሉን ነው የሚልሽ? አይገርምሽም? ለዛሽ ለድሃ የሚሰጣትን ክብር ሩብ እንኳን አይሰጠኝም። ቆይ ለምን ምን እንደተፈጠረ አትነግሪኝ? ምኑን ልንገርሽ? በቃ ሰደበኝ። ስርዓት እንደሌለኝ ነው ሲናገር የነበረው። ምን ከሱም ብሶ? ቆይ ግን እንዴት ቢደፍርሽ ነው? ምን ያደርግ ሰላምዬ፣ ረከስኩበታ። በቀላሉ አገኘኝ። አንቺ ረክሰሽበት ሳይሆን ክብር ስለማይወድለት ነው። ለነገሩ እውነትሽን ነው። የማይገባውን ቦታ ነው የሰጠሁት። በቃ አትናደጅ። ብትበዥበት ነው እንጂ አታንሽበት። እኔ ደግሞ በቃ ዝም ብዬ ማየት አልችልም። ቆይ እሱ ወንድ አይደል እንዴ? እንዴት ስሜት አይኖረው? ወይ ሰላም ደግሞ የምነግርሽን አትሰሚኝም እንዴ? ስሜቱ ቀርቶ በስርዓቱ እንኳን ባወራኝ እና እሺ ቆይ ምን ተሻለ? አላውቅም። ስሚ አንቺ ማትራቢ። ይቅርታ፣ የሰው ስራ ቦታ መጥቶ መሳደብ ግን ጥሩ ነው? ይኸውልሽ አንቺ ገደል መግባት ትችያለሽ። እኔ ስለ አንቺ ስራ አይመለከተኝም። ከአቤል እንድትርቂ በተደጋጋሚ ነግሬሽ ነበር አይደል? ቆይ እናንተ ሰዎች ግን ስራ የላችሁም እንዴ? ቁጭ ብላችሁ ነገር ስታውጠነጥኑ ነው የምትሉት? ጭራሽ የሰደብሽ ነው? የምታደርጉትን ነገር መናገሬ ስድብ ካስባለው ምንም ነገር ማድረግ አልችልም። ይሄን ድፍረትሽ ነው የሰጠሽ አቤል እንደሆነ አውቃለሁ። አሁን ግን በቃ ከህይወታችን ውጪ። ከህይወት ያልወጣ ያላችሁት እኮ እናንተ ናችሁ። ቆይ አንቺ ምን አይነት አስመሳይ ሰው ነሽ? የሰው ባላቅፈሽ ማደርስ ሲያንስሽ ጭራሽ ደግሞ ስለምንም ነገር አላውቅም ትይናለሽ? የማንም ባላቀፍ ስተኛ እየሽኝ እያወራው ያለሁት ስለኔ ባላቤል ነው። አንቺ እንደሆነ መካል ልምድሽ ነው አይደል እንዴ? ነገሮችን በራሳችሁ ነው እንዴ የምትፈጥሩት? መቼ ነው ከአቤል ጋር ያደርኩት? ብሌን ዝም በይ አታስመስይ። እሺ አሁን ስራ ቦታ ይለቃችሁ ውጡ። ባንወጣ ምን ታመጫለሽ? አሁኑኑ ውጡልኝ። ሩት እባክሽ የምትሰራው ስራ ትክክል አይደለም። ምን ማለት ነው ታዲያ? የሰው ባል መቀማት ነው ትክክል? ንገሪኝ እስኪ። ሰምኛለሽ? በቀጣይ ስንመጣ ግን ወንበሮች ብቻ አይደለም እሺ የሚበታተነው። እስኮላይ የታባቷ ፊቷ እኮ ደም ለበሰ። አንጀቴ ቅቤን የጠጣው እንዴት ደስ እንዳለኝ ታውቂያለሽ? ተናዳ ሳያት በጣም ነው ደስ ያለኝ። እኔ ራሱ በጣም ነው ደስ ያለኝ። ቆይ እንደዚህ ማድረግ ይቻል ነበር እንዴ? እና ያቺ ጓደኛ የለች እድሉን እንጠቀም ብዬ እኮ ነው። ሰላምዬ ሙች ዛሬ በጣም ነው ያኮራሽ። እና ምን አይነት ጓደኛ እንደሆንኩ አይሻ? ጉረኛ። ብሌን ምን ተፈጥሮ ነው? ምንድን ነው የተፈጠረው? ለምን የሆነውን ነገር አትነግሪኝም? ብሌን ዮናስ መጥቶ ነበር። ይሄ ማይረባ አሳየዋለሁ። ዮናስ አይደለም። እና ማን ነው ቤቱ እንደዚህ ያዘበራረቀው? እና ሩት መጥተው ነበር። ምን? እነሱ ናቸው እንደዚህ ያደረጉት? አሳያቸዋለሁ። ተይ ማርትዬ። እንዴ ለምን? አንቺ ለነዚህ ለማይረቡ ነው የምታለቅሽው? ለእነሱ አይደለም። እሺ ቆይና ለማን ነው? በቃ እድል እያስጠላኝ ነው። ሁልጊዜ ያዘን፣ ሁልጊዜ መከራ። ብሌን ለምን እንደዚህ ታያለሽ? ሁሉም ነገር ያልፋል እኮ። መቼ ያልፋል ያልፋል ስለ የባሰ መዘዙ እየመጣ ነው የሚሄደው። መቼ ነው የሚያልፈው? እንደሷ አትበይ ብሌን። አንቺ እኮ በጣም ጠንካራ ነሽ። ማርትዬ ጠንካራ አይደለሁም። እንደዛ መባል ሰልችቶኛል። ይህንን ለእኔ ታዩ እባክሽ። ምንም ነገር እንዳታደርጊ። እነሱ ሰበብ ነው የሚፈልጉት። እና ዝም ብለሽ ይህ ነው የምትይኝ? እሺ ቢያንስ እንኳን ለአቤል ልንገረው። አይ አትንገሪ። በቃ ሁሉም ነገር በቃ። ምን ማለት ነው ደግሞ እሱ? በቃ አሁን ምንም ማብራራት አልችልም። በቃ መጣሁ።
ማርቲ እየጠነሽኝ ነው ትይጂ? አልመጣም ብለኝ መጣ። ደህና ነሽ ማርቲ? ምንድን ነው ድንገት እኮ ስትደውይልኝ ደንግጬ ነው የመጣሁት። በጣም ይቅርታ፣ አሳሳቢ ነገር ገጥሞኝ ነው። ምን ነው? ምን ተፈጠረ? ምን ሆነሻል? እኔማ ምን ሆናለሁ ብለህ ነው? ለብሌን ጉዳይ ነበር የጠራሁት። ቆይ ብሌን ምን ሆነች? ወይስ እህቷ ናት? አይደለም፣ ሩትና ሰላም እኔ በሌለው በስራ ቦታ መጥተው ነበር። እና ቆይ ምን ተፈጠረ? ብታይ ቤቱ እንዳልነበር አድርገው ነው የሄዱት። ምን? ብሌንስ ደህና ናት? አንቺስ? አንተ ደግሞ የለውም አልኩህ አይደል እንዴ? ብኖርማ አሳያቸው ነበር። ይቅርታ፣ የማወራው ነገር ግን የሚያስቅ አልመሰለኝም ነበር። በጣም ይቅርታ። ብሌን ደህና ናት? እሷን አልነኳትም፣ ግን ስሜቷ በጣም ተጎድቶ እያለቀሰች ነበር። ወይኔ ስታሳዝን። አንተ እንደማገኘህ አታውቅም፣ ግን ለአቤል ንገረውና ያቺ ማትረባ በእጄ ከመጥፋቷ በፊት እንዳስጠነቅቃት ንገረው። ሰላምዬ፣ ዛሬማ የደስታችን ቀን ነች። ማትረባ ከማን ጋር እንደተሳፈጠች አልገባትም። የት አባቷ? አሁን ማንነታችንን በደንብ አይታለች። ከዚህ በኋላ አርፋ ትቀመጣለች። ሰላምዬ፣ ሌላ እቅድማ በደንብ ያስፈልገናል። እሷን ሳያት እንደዚህ በቀላሉ ተስፋ የምትቆርጥ አይነት ሴት አትመስለኝም። እውነትሽን ነው። ሲጀመር የሰው ባል አቅፎ ከሚተኛ ሰው ምን ይጠበቃል? እሱን እንኳን አታሽብኝ። ገና ሳስበው ነው ደም የሚፈላው። ይገባኛል ሩትዬ፣ ግን አሁንም ቢሆን መጠንቀቁ አይከፋም። እንዲያውም ማታ ሲመጣ ሽምግልና የመላኩን ነገር አስተዋዋለሁ። ምክንያቱም የታገዝኩትን ፍሬ ለቅሜ እየበላው ነው። አቸኩሩት። ድሉ የሚጠናቀቀው የሰርጉ ፊርማ የተፈረመለት ነው። እሱም ልክ ነሽ ሰላምዬ። ከዚህ በኋላ በደንብ ነው ነቅቼ የምጠብቀው እና ላደረገው እያንዳንዱ ነገር ዋጋ አስከፍለዋለሁ። ጎበዜን ይጀግና። ምንድነው እንደዚህ አጣርፍ የጠራኝ? እባክህ ችግር ተፈጥሯል። ችግር? የምን ችግር? ብሌን ብሌን? ብሌን ምን ሆነች? እባክህ ተረጋጋ። ቁጭ ያለ ነገር ነው። ይኸውልህ ሩትና ሰላም ብሌን መስሪያ ቤት ሄደው ቤቱን እንዳልነበረ ነው ያደርጉላት። ምን ማለት ነው እንዳልነበር? አተረማመሱት። አተረማመሱባት? አዎ አተረማመሱባት። አንተ ይህን እንዴት አወቅ? ማርቲ ከኔ ጋር ነበረች እና ብሌን ነገሮች ሳይከብዷት አይቀርም አብራቱን። ብሌን እንዴት ነሽ? ብሌን፣ ቆይ ለምንድን ነው ከህይወት የማትወጣው? ለምንድን ነው እንደዚህ የምታየኝ? ብሌን ምን እያልሽ ነው? እኔ የራሴ ብዙ ችግሮች አሉብኝ። ሌላ ሸክም አልፈልግም። በቃ ውጣልኝ። ብሌን፣ እሺ መጀመሪያ ተረጋጊና እናውራ። ውጣልኝ አቤል። አንቺ ሩት፣ ሩት፣ አንቺ ሩት ተነሺ። ዳብሌ ምታል እንዴ? ምንድነው ደግሞ ጋንጋን የምትይው? አቤሌ ትንሽ ወይን መጠጣት ፈለኩና ትንሽ ጠጥቼ ነበር፣ ለዛ ነው። ሩት፣ ብሌን ምን አድርጊ ነው የምትያት? ማናት ብሌን? ሩት፣ እየቀለድኩ አይደለም። ልጅቷን ለምንድነው ሰላማን ማሰጫት? ኦኬ፣ ብሌን ማለት ያቺ ቡና ቀቃዋ ናት ማለት ነው። ለምንድነው ሄደሽ የምትረብሻት? ስራ የለሽም? ስራም አለኝ፣ ለዚያውም በጣም የተከበረ ስራ። እሱን ደግሞ በደንብ ታውቃለህ። ሩት፣ ትዕግስቴን እያስጨርሽ ነው። ለምንድነው ቤቷ ሄደሽ እንደዚህ ያደረግሽው? አሁንስ ብሌን 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 ምንድነው 10 ጊዜ ስለሷ ማውራት? አሁንስ እንዲህ እንዳስጠላችኝ። ቆይ እኔ እናንተ ስለኛ ማውራት የምንችልበት ጊዜ የለንም ማለት ነው? የለንም። ትሰሚኛለሽ? ስለ እኔና ስለ አንቺ የሚወራ ወሬ የለንም። አቤል፣ እኔ ቆጮኛል ነኝ፣ ያውም ደግሞ የልጅ እናት አይደል? ምናልባት ልትሆኚ ትችያለሽ። እኔ ግን አምኜ አልተቀበልኩትም። ቆይ ምኑን ነው ያላመንክበት? ከአንተ ማርገዜን ነው ያላመንክበት? አይደለም፣ እጮኛ የመሆንሽን። አስተውል እንጂ አቤል፣ ዛሬ እኮ የኔ ቤተሰቦች ጋር ሽምግልና ተልኳል። ታውቅም? ምን? ስለዚህ ከዚህ በኋላ አምነህ ሚስትነት የምትቀበለው የሚሻልክ። ሂድ። አቤል